የአንድ ፓርቲ አስኳሉ ሐሳብ ነው። የደረጃ ሐሳብ የሌለው ፖለቲካ ፓርቲ የፈለገውን ማፍረስ ቢችልም ለውጥ መፍጠር ቢችልም ለውጥ ለመምራትና የሚያልመውን ለመትከል ይቸገራል። ብልጽግና ፓርቲ በኢትዮጵያ የፖለቲካ ፓርቲ ታሪክ ውስጥ ለመጀመሪያ ጊዜ ሀገር በቀል የሆነ እሳቤ ነድፎ የመጣ ፓርቲ ነው። በጣም የሚያሳዝነው ጉዳይ ብልጽግና ለኢትዮጵያ ፍቱን መድኃኒት መደመር ነው ብሎ ሐሳብ ይዞ ሲመጣ ላለፉት 6 ዓመታት አሁንም ከሳሽ እንጂ አማራጭ ሐሳብ ይዞ የመጣ ግለሰብ፣ ቡድን፣ ፓርቲ አላየንም። ነገር ግን በተቀዱ እሳቤዎች ላለፉት በርካታ ዓመታት የገጠሙንን ችግሮች ስለምናቅ የኢትዮጵያ ተፎካካሪ ፓርቲዎች አማራጭ ሀገር በቀል ሐሳብ ቢያቀርቡ ብልጽግና ለመማር ዝግጁ መሆኑን ከወዲሁ ለመግለጽ እወዳለሁ። ምክንያቱም ሐሳብ የለሽ ፖለቲከኞች፣ ሐሳብ የለሽ ፓርቲዎች ለአጭር ጊዜ ድል የረጅም ጊዜ መከራን ያመጡብናል። ለታክቲካል ድል ስትራቴጂክ ሽንፈትን ያስከትሉብናል። ሐሳብ የነጠፈበት አካባቢ ማፍረስ ቢቀልም መልሶ መገንባት ግን ፈተና ይሆናል። ለዚህም ነው አማራጭ ሐሳብ በሌሎች ፖለቲካ ፓርቲዎች ቢፈጠር ቢፈልቅ የተቀዳ አይደለም፣ ሀገርኛ ብልጽግና ለመማር ዝግጁ መሆኑን በድጋሚ ላረጋግጥላችሁ እወዳለሁ።